ዛሬ እኔና መንቲያዊ ከሆስፒታል ሸሽተን ወደ አክስቴ ሰርግ ልንሄድ ነው። እንሂድ። ግን ከመሄዳችን በፊት ስጦታ ልንገዛት ወደ ስጦታ ሱቅ እንሄዳለን። እኔ እከፍላለሁ ምክንያቱም እኔ ወንድ ነኝ። እስከ ምሽት ድረስ መጠበቅ አንችልም። አሁን መሸሽ አለብን ምክንያቱም ለሰርጉ ዘግይተናል። በሩ ላይ አንድ ጠባቂ ወደ ክፍላችን እንድንመለስ ይነግረናል። በዚህ በር መውጣት አንችልም። ስለዚህ በሌላ በር እንወጣለን። አሁን በሁለተኛው ፎቅ ላይ ነን እና በሩን እየፈለግን ነው። ፈጣሪ እጸልያለሁ ጠባቂውን ከዚያ ቦታ አንሳልን። ወተቷን አመጣች። አሁን የመሸሽ እቅዱን እንቀጥላለን። ኤክስትራ ዳይፐር እያለሁ ሽንኬን ብሻና ኖ ፕሮብለም። ይህ ደግሞ በበሩ ላይ ነው። ወይኔ ዛሬ የምንወጣበት ቦታ የለም። ፈጣሪ እርዳን። ረጅም እድሜ ይኑርህ ጠባቂው። ስራውን ሲጨርስ መሸሽ ነው። ዋው! ጠባቂው እስኪተኛ እንጠብቃለን። የእህቴ እቅድ በጣም ብልህ ነው። ትንሽ ትንሽ እንጂ ብዙም አይደለም። ትንሽ ትንሽ። ተነሺ። ጠባቂው ተኝቷል። በቃ ግማሽ ሰዓት ብቻ ስጠኝ። ፍጠን በይ እህቴ። እንቅልፍ ግጂ አይደለም ለመሄድ ሞክሪ እንጂ። ሁለተኛው ጠባቂ እየመጣ ነው። ሸሽተናል። ይህ ለሶስተኛ ቀኔ ነው። በእርግጥ ትንሽ ከባድ ነበር። አሁን መኪና እንወስድና እንሄዳለን። ወንድሜ ሱቅ አይቶ ወተት እንውሰዳለን። ወተት ወስዳለን። ወተት ገዝተናል። እኔ ነኝ የከፈልኩት። አዎ እሱ ነው የከፈለው። አሁን የሆነ ቦታ ሄደን ወተት እንጠጣ። ሆዳችን እስኪሞላ ድረስ ጥረግ አድርገን በልተን ወደ አክስቴ ሰርግ ጉዟችንን እንቀጥላለን። እግዚአብሔር ይመስገን ምግቡን ጨርሻለሁ። አሁን መኪናውን የት እንዳቆየችው እንድትነግረን እህቴ እስክትነቃ እየጠበቅኳት ነው። ተነሽ፣ ምን ሆነሻል? ሁሌም ለመሸሽ ስንወስን ብቻ ነው እንደምትተኘው? የት ነው ያቆምሽው መኪናውን? ወይኔ መኪናውን የት እንዳቆመችው አታውቅም። እስካሁን እየጠየቋት ነው። አዎ ከብዙ ሱቆች በኋላ እህቴ በመጨረሻ መኪናውን የት እንዳቆመች ተናገረች። እንሂድና እናየው። በመጨረሻ መኪናውን አገኘን። ቀለሙ ወደ ነጭ ግን ተቀይሯል። ለምን እዚህ እንዳቆመችው አላውቅም። ምናልባት ቸኩላ ነበር፣ ግን ምንም አይደለም። በዚህ ጊዜ ወንድሜ ያሽከረክራል። እስክንደርስ ድረስ ትንሽ እተኛለሁ። አጎቴ እባክህ ለአክስቴ ስጦታ መሆን አበባ ስጠኝ፣ ምርጥ የሆነ ፕሊዝ። ወንድሜ ለአክስቴ ይሄን የመሰለ ስጦታ ገዛላት። አሁን ደግሞ ሄደን አዲስ ልብስ ልንገዛ ነው። ብራዘር ለእኔና ለእህቴ ምርጥ ልብስ ስጠን። ፕሮግራሙ ላይ ለመገኘት እየቸኮልን ነው። ሰው ምርጥ ልብስ ጤን እንዴት አያችሁት? ከወደዳችሁት ሰብስክራይብ እና ላይክ አድርጉ። በፍጥነት አታሽከርክር። ሁሌም ስነግርህ ደክሞኛል፣ ካልሆነ ይደብረኛልና ተመልሼ እተኛለሁ። ወደ አክስቴ ሰርግ ደርሰናል። አሁን እኔና መንቲያ ገብተን እንኳን ደስ አለሽ እንላታለን። ወንድ ስለሆንኩ ቀድሜ ገባ። ጠባቂው መጀመሪያ ላይ አትገባም ብሎኝ ነበር፣ ግን በቃ ወንድነቴን ላሳየው እንዴ ስለው ግባልኝ። አሁን አዲስ ሙሽራውን እየፈለኩ ነው። የት እንዳለ አላውቅም። ሳገኘው ሰላም ምናምን ብየው እመለሳለሁ። አስገቡኝና ቀሚስሽ በጣም ያምራል አለች። አሁን አክስቴ የት እንዳለች እፈልጋለሁ ወይም እተኛለሁ። አክስቴን አላገኘኋትም። ትንሽ እተኛለሁ፣ ከዛ ቶሎ እነሳለሁ። ምን ይምጣልኝ የኔ ቆንጆ? ማኪያቶ ይምጣልኝ። ትንሽ ዘና ልበልበት እስቲ። ራስ ምታት ሆንኩብህ መሰለኝ። ከተጋቢው ሙሽራ ወይስ ከሙሽራዋ ቤተሰብ ነህ? ከሙሽራዋ አክስቴ። እንደምን አደራችሁ? ይቅርታ ትንሽ ረዘም ያለ ጊዜ ተኛው። አሁን አክስቴን እፈልጋለሁ። ይሄው አክስቴ እዚህ ነች። አሁን ሄጄ እንኳን አደረሰሽ እንኳን ደስ አለሽ እላታለሁና አበባውን እሰጣታለሁ። አክስቴን አታበሳጫት፣ ካልሆነ እኔና መንቲያ እንደዚህ አንተው። አሁን አባትና እናት የት ናቸው?
አሁን ወደ ራት እየሄድኩኝ ነው፣ ምክንያቱም የመብላት ጊዜ ነው። በረሃብ ልሞት ነበርኩ። ፈጣሪ በረከቱን ያብዛላቸው። ይሄን የመሰለ ጣፋጭ ምግብ ሰጡኝ። አሁን ከዚህ በረከት በልቼ ከዚያ ምን እንደማደርግ አብረን የምናይ ይሆናል። እግዚአብሔር ይመስገን የዛሬውን በዚህ አሰናብተናል። አሁን አንድ ብርጭቆ ወተት ወስጄ ዘና ማለት እፈልጋለሁ። ወተቱን ወሰድኩ። አሁን እህቴም ጨርሳ እስክትደውልልኝ እጠብቃለሁ። ከዛ ዳይፐሬን እቀይራለሁ። ይቅርታ በስህተት ተኛሁ። አሁን እንደገና ወደ አክስቴ ሄዳለሁ። ለአክስቴ ስጦታ ይዤ የነበርኩን አበባ ጠፍቶብኛል። የንገባ በፈጣሪ። በቃ አሁን እሱን ፈልጌ እመለሳለሁ። የመንታዬ የገዛውን አበባ አላገኘሁም፣ ግን ይህን አገኘው፣ እወስደዋለሁ። ጉዳዬ በእግዚአብሔር እጅ ነው። አክስቴ ስጦታውን እንደምትወደው ተስፋ አደርጋለሁ። ከመሬት ላይ በወስደውም አበባው ቆንጆ ቀለም አለው። አበባውን ለአክስቴ ሰጠው። አመሰግናለሁ አለችኝ፣ ግን ፎቶ ማንሳት አይቻልም አለች። ከመውጣቴ በፊት ይሄንን ኬክ አገኘሁ። ረሃብ ሊገለኝ ስለሆነ ትንሽ በልቼ ሄዳለሁ። በህይወቴ ከበላሁት ምርጥ ኬክ ነበር። አሁን ሄጄ ታጠባለሁ። እጄን እንዴት ማጽዳት እንዳለብኝ ተማርኩ። ክብር ለወንድሜ ይሁን። እንደጨረስኩ እደውልለታለሁ። ዳይፐሬን አሁን ነው ቀይሬ የተነሳሁት፣ ግን አሁንም ሌላ ወተት ያስፈልገኛል። ከዛ ለመንታዬ ደውዬ እንደጨረሰች እጠይቃታለሁ። ምገርም እውነተኛ ሁሉም የሚያወራለት ወተት ነው። እግር ቢኖረው እናንተ ጋር የሚመጣ ነበር። አው መንታዬ ምን ሆነሻል? ለምን ዘገየሽ? ለምን አልደወልሽም? ጨርሰሻል ወይስ አይደለም? አዎ ጨርሻለሁ። በ10 ደቂቃ ውስጥ እመጣለሁ። ጠብቀኝ። ባይ። ለምን ይሁሉ ሰዓት ቆየች? መንታዬ እስካሁን አልመጣችም። እየጠበቋት ደብሮኛል። ሌላ ወተት እፈልጋለሁ። በቃ ቶሎ ነይ ብዬሽ ነበር፣ ግን ትንሽ ዘግይተሻል። አዎ አክስቴን ሰላም ብያት ኬክ በልቼ መጣሁ። እሺ እኛ አሁን ወደ ሆስፒታል እየተመለስን ነው። ዶክተሩ ተነስቶ ካወቀ መላውን ሆስፒታል እናጸዋለን። ስለዚህ ቶሎ መሄድ አለብን። እህቴ እስቲ ቶሎ ብለን ወደ ክፍላችን ገብተን ልብሳችንን እንቀይር። ሌትስ ጎ። ልብሳችንን ቀይረናል። አሁን ለመተኛት ጊዜው ነው፣ ግን አልጋው በሌላ ክፍል ውስጥ ስላለ ወደዛ መሄድ አለብን። መንታዬ ጩኸት ላለማድረግ ሞክሪ። እናንተ ዱሬዎች አትደክሙም፣ አስቸገራችሁኝ እኮ። እሺ አሁን እንሂድና ዛሬ ደግሞ ምን እንደምሰራ እናያለን። ፈጣሪ ሆይ አንተ ብቻ ጠበቃችን ነህ። እዚህ ሆስፒታል ውስጥ ቆይተን ብንተኛ ኖሮ ይሻል ነበር። አሁን የዶክተሩን ክፍል ማጽዳት አለብን። ፈጣሪ ሆይ ዶክተር አሁንስ በጣም አበዛ። ትልቅ ስለሆንክ ብቻ እንደዚህ አታድርግ እንጂ እንዴ! በቃ አሁን ጣሪያው ብቻ ነው የቀረን። ከዛ ቅጣቱ ይበቃል። ሰብስክራይብ እና ላይክ ማድረግ እንዳትረሱ። እንወዳችኋለን። ዶክተር ደሞዝ ሊሰጠን ይገባል። ከኛው ሆስፒታሉን የሚያጸድ ማንም የለም። ቅጣቱን ጨርሰናል። አሁን አረፍ ብለን ወተታችንን እንወስዳለን። ከዚያም ተኛለን። ወተቴን ጨርሻለሁ። አሁን እህቴ እስክትጨርስ እየጠበቋት ነው። ከዚያ ወደ አልጋችን ሄደን እንተኛለን። እህቴ ፍጠን በይ እባክሽ፣ አትተኛ። እዚህ ማን አለ? ልሸከምሽ አልፈልግም። ወደ አልጋው ልንደርስ ነው እኮ። በቃ አይዞሽ። ወዮ ትንሽ ተኛውና ነቃው። ዶክተሩ በህልሜ ታየኝ። ትንሽ በእግር መሄድ እፈልጋለሁ። ለዶክተሩ እቅድ መጣልኝ፣ ግን መጀመሪያ በደንብ ላስብበት ይገባል። ምክንያቱም ሰውየው በጣም ግብድዬ ነው። እቅቱም እሱ እስኪተኛ ጠብቄ ውሃ ደፋበታለሁ፣ ከዚያም እሸሻለሁ። ፈጣሪ እርዳኝ። ዶክተሩ እስኪመጣ እየጠበቅኩ ነው። ቦታው ትንሽ አሰልቂ ነው፣ ግን ምንም አይደለም፣ እጠብቃለሁ። በተሳካ ሁኔታ ተፈጽሟል። ላይክ እና ሰብስክራይብ አትርሱን። ሁላችሁንም ወዳችኋለሁ። ባይ